የዓለማችን የጂኦፖለቲካ ትኩሳት ወደ ላቀ ደረጃ የተሸጋገረበት በባህረ ሰላጤው ቀጠና ሊጠፋ የማይችለው እሳት የተለኮሰበትና የሰውን ልጅ ደህንነት አደጋ ላይ ሊጥል የሚችል አንድ ታሪካዊ ስምምነት ተብሏል። ይህ የአሜሪካና የሳውዲ አረቢያ የተፈራረሙት የሰላም የኒውክሌር ስምምነት ከበስተጀርባው ምን ይዟል? ሳውዲ ኒውክሌር ቦምብ ልትሰራ ነው። ከዚህ ቀደም በዓለም ላይ ለሰላማዊ ዓላማ ተብሎ የተጀመሩት የኒውክሌር ፕሮግራሞች እንዴት ወደ አውዳሚ ጦር መሳሪያነት እንደተቀየሩ መረጃዎች ያሳያሉ። ልዑል መሐመድ ቢን ሳልማን ከ14 ሀገራት ጋር በቅርቡ የፈጠሩት ጥምረትም ከዚህ የኒውክሌር እሳት ጋርም ተዳምሮ በመጨረሻም ይህ ጉዳይ ሳውዲንና መካከለኛው ምስራቅ ወደ ምን አይነት ጥፋት ሊያመራት እንደሚችል ተቀምጧል። እንግዲህ እኛም ይሄንን ጉዳይ በዝርዝር እንመለከታለን። አብራችሁ እንድትቆዩ እየጋበዝን ለቻናላችን አዲስ ሆናችሁ ሰብስክራይብ እንድታደርጉ እየጠየቅን ወደ ዝግጅታችን አሜሪካና ሳውዲ አረቢያ የባህረ ሰላጤውን ሀገራት ዩራኒየም እንድታበለጽግ ይፈቅዳል የተባለው የታሪካዊ ስምምነት የተፈራረሙት በአሜሪካ ኢነርጂ መስሪያ ቤት እንዳለውም ስምምነቱ ለሰላማዊ ኒውክሌር የትብብር ስምምነት ተብሎ የተገለጸ ሲሆንም የአሜሪካ ኩባንያዎች በሳውዲ ኢነርጂ ፕሮግራም ተጠቃሚ እንዲሆኑ የሚያስችል ነው ተብሏል። የስምምነቱ ዝርዝር ነገሮች ግን በይፋ ያልተቀመጡ ሲሆን የበለጸገ ዩራኒየም ለኃይል ማመንጫዎች እንደ ነዳጅ የሚጠቅም ሲሆንም ኒውክሌር ቦምብ ለመስራት የሚያስችል ነው። ይህ ባልተረጋጋው ቀጠና ውስጥ ደግሞ የኒውክሌር መስፋፋት አደጋ ሊያስከትል እንደሚችል ባለሙያዎች በስፋት ስጋታቸውን እያስቀመጡ ይገኛሉ። እነዚህ ሁለቱ ሀገራት በኢራን ላይ ጥቃት እንዲከፍቱ ካደረጓቸው ምክንያቶችም አንዱ ደግሞ ኢራን የኒውክሌር መሳሪያ ማበልጸግ እንድታቆም ለማድረግ እንደሆነ መረጃዎች ያሳያሉ። ኢራን ግን የኒውክሌር መሳሪያ የማበልጸግ እቅድ እንደሌላት በተደጋጋሚ ብትገልጽም አሜሪካና ሰላማዊ የኒውክሌር ትብብር ያለችው ስምምነት ወደ 50 ሀገራት የሚጠጉ እንደደረሰም የኤነርጂ መስሪያ ቤቷ ይፋ አድርጎታል። ይህ አይነት ስምምነት ነዳጅ ኃይል አመንጮች፣ ሪያክተርስ እና ሌሎች ቴክኖሎጂዎችን ጨምሮ የኒውክሌር ቁሳቁሶችን እንዲዘዋወሩ እና የጋራ ጥናቶችን እንዲያካሂዱ የሚፈቅድ ነው። ሆኖም እስካሁን በሀገራቸው ውስጥም የኒውክሌር ነዳጅ ለማምረት እንዲሁም የኒውክሌር መሳሪያ ለመስራት ወሳኝ ግብዓት የሆነው ዩራኒየም እንዲያበለጽጉ የተፈቀደላቸው ህንድና ጃፓን ሲሆኑ ሌሎች ሀገራት የኒውክሌርን ነዳጅ የሚያስገቡት ከውጪ ሲሆንም ለማመንጨት የሚጠቀሙትን አገልግሎት ላይ ግን የዋለውን የኒውክሌር ነዳጅ እንደገና እንዳያብላሉ ይታገዳሉ። ይህ ዘዴ እንደ ፕሉቶኒየም እና ዩራኒየም ያሉ ጥቅም ላይ የሚውሉ የኒውክሌር ቁሳቁሶችን እንደገና ለማውጣት የሚረዳ ነው። ይህንን እንዳያደርጉ ከታገዱ ሀገራት መካከልም የሳውዲ አረቢያ ጎረቤት የሆነችው የተባበሩት አረብ ኤምሬት ዩኤ ትገኝበታለች። ተቀማጭነቱን በአሜሪካ የሆነው ዲፈረንስ ፕራዮሪቲ የጥናት ተቋም የመካከለኛው ምስራቅ ዳይሬክተር የሆኑት ሮዝመሪ ኬላኒክ ስምምነቱ አሜሪካ ሳውዲ አረቢያን ዩራኒየም እንድታበለጽግ መፍቀድን የሚያካትት ከሆነ ግን በጣም አስደንጋጭ ነው ሲሉ ማሳስበዋል። አሜሪካ ከዚህ ቀደም እንዲህ አድርጋ አታውቅም፣ ለሌላ ሀገር በራሳቸው ምድር እንዲያበለጽጉ ረድታም አታውቅም ያሉት ዳይሬክተሯ የዚህ ምክንያት ሀገር የራሳቸውን ዩራኒየም ነዳጅ ማምረት ከቻሉ የኒውክሌርን መሳሪያ ለመገንባትም ትልቅ አደጋ ስለሚሆንም ነው ሲሉ ማስረድተዋል። የአሜሪካ ኢነርጂ መስሪያ ቤት ይህንን ስምምነትም ከሰላማዊ ብሎታል። አሜሪካ ከ50 ሀገራት ጋርም በጋራ ተመሳሳይ ስምምነቶች ያሏት ሲሆንም ነገር ግን የሳውዲ የተለየና አስደንጋጭም ተብሏል። ይህም ደግሞ አሜሪካ እስካሁን ድረስ የኒውክሌር ነዳጅን በራሳቸው ምድር እንዲያበለጽጉ የፈቀደችው ለጃፓንና ለህንድ ብቻ ሲሆን የሳውዲ ጎረቤት የሆነችው የተባበሩት አረብ ኤምሬት ዩኤኢ እንኳን ለማመንጨት ስትፈልግ ዩራኒየምን የማበልጸግ መብት አልተሰጣትም። ከውጪ ነው እስካሁን የምታስገባው። ሳውዲ ግን በራሴ ምድር ማበልጸግ አለብኝ ብላ የተመልካቾችንም ስሜት እይታዎችን እየሳበች ትገኛለች። በተለይም ደግሞ ዩ2238 እና ዩ235ን የሚያሳዩ ሲሆን ለኃይል ማመንጫ ለኤሌክትሪክ ዩራኒየም ማበልጸግ ያለበት ከ3 እስከ 5 ብቻ ነው። ለኒውክሌር ቦምብነት እስከ 90 መበልጸግ ያለበት ሲሆን አደጋው ያለው ግን እዚህ ጋር ነው። አንዴ የማበልጸግ የተጀመረው ሀገር ማሽኖችን እና እውቀቱ ካላት ከ5 ወደ 90 ለማሳደግ የሚፈጅባት ጊዜ በጣም አጭር መሆኑ ነው። በዲፕሎማሲ ቋንቋ ብሮክት ታይም ይሉታል። ሳውዲ ይህንን አቅም እያገኘች ነው ሲሉም ይተቻሉ።
North Korea has this year tested cruise, hypersonic and submarine-launched ballistic missiles. በሰላማዊ ስምምነቱ ተጀምረው ዓለምን ወደ ስጋት የከተቱት ደግሞ ህንድ በ1974 ሰሜን ቡድሃ ቴስት አሜሪካና ካናዳ ለህንድ የሰላማዊ ኒውክሌር ቴክኖሎጂ ሰጧት። ህንድ ግን ፕሉቶኒየም በመለየትም በ1974 የመጀመሪያውን አውዳሚ የኒውክሌር ቦምብ ማፈነዳች። ፓኪስታን የህንድን እርምጃ ተከትላ ፓኪስታን ዩራኒየም ማበልጸጋ ቴክኖሎጂን ሰርቃ በማምጣት በአብዱል ቃድር ካን አማካኝነትም የጦር መሳሪያ ባለቤት መሆን ቻለች። ሰሜን ኮሪያ የዓለም አቀፉን የኒውክሌር ስምምነት ኤንፒቲ ፊርማ የነበረ ቢሆንም ሰላም የተባለውንም ፕሮግራምም ወደ ጦር መሳሪያ ቀይራ ዛሬ ዓለምን እያስጨነቀችበት ትገኛለች። ሮዝመሪ ክላኒክ የተባሉት የዲፈረንስም ፕሪዩቲስ የጥናት ተቋም ዳይሬክተር እንዳሉትም ሌላ ሀገር በራሱ ምድር ዩራኒየም እንዲያበለጽጉ መፍቀድ ትልቅ አደጋ ነው ያሉ ሲሆንም ለዚህ ታሪክ ያስተምራል። የሲቪል ኒውክሌር ፕሮግራሞችና የጦር መሳሪያ ፕሮግራም ልዩነታቸው አንድ የፖለቲካ ውሳኔ ብቻ ነው ሲሉም ያብራራሉ። This summit was pitched as a meeting of an alternative world order. It's also been an opportunity for Vladimir Putin to show he's not isolated. ሳውዲ አረቢያ በቅርቡ በ2014 የተለያዩ ሀገራትን በተለይም በኢኮኖሚና በቴክኖሎጂ ዘርፍም ሰፋፊ ፕሮጀክቶችን ፈርማለች። ይህ ብቻም ሳይሆንም ሳውዲ የብሪክስ አባል ለመሆንም ፍላጎት ያሳየ ሲሆን ከቻይና ጋር ያላት ግንኙነት ግን እጅግ ማጠንክረዋለች። አሜሪካ ይህንን የኒውክሌር ስምምነትም ለሳውዲ የሰጠችው ሳውዲ ስለወደደች ሳይሆንም የጂኦፖለቲካ አስገዳጅነትም ይመስላል። ቻይናን ለማስቆም አሜሪካ የኒውክሌር ቴክኖሎጂ ካልሰጠሽኝ ወደ ቻይና ሄዳሉ የሚልም ጫናን ሳይፈጥር አይቀርም ይላሉ። የእስራኤል ጋር የሰላም እንድትፈጥር አሜሪካ ሳውዲ ከእስራኤል ጋር ለማስታረቅ የከፈለችው ዋጋም ነገር ግን ሳውዲ የለኮሰችው የዲፕሎማሲ የጥቅም ግጭት እሳት እንዳይቀይራትም ስጋቶች እየፈጠሩ ናቸው። 12 seconds off the deck, the first Tomahawk's booster burns out and drops away. A wing swings out of a slot in the fuselage. የሳውዲ ይህ ስምምነት በቀጠናው የሚያመጣው የኒውክሌር ጦር መሳሪያ ፉክክር የሚጨምር ሲሆንም ልዑል አልጋ ወራሽ መሐመድ ቢን ሳልማን በ2018 ዓመተ ምህረትም አሉ ሀገራችን የኒውክሌር መሳሪያ የመታጠቅ እቅድ የላትም፣ ነገር ግን ኢራን የኒውክሌር ቦምብ ካመረተች ያለምንም ጥርጥር በተቻለ መጠን እርምጃ እንወስዳለን፣ ቦምብ እንሰራለን እንግዲህ ሲሉም ተናግረዋል። ይህ ነው እንግዲህ ኢራን በአሁኑ ሰዓት ዩራኒየም እስከ 60 በመቶ አበልጽጋለች፣ ከቦምብ ደረጃም ርቃለች የሚሉ እስራኤልንና አሜሪካንን ኢራን ላይ ጥቃት ሊከፍቱ የሚችሉት ተብሎ በየቀኑ ይታሰባል። ይህ ደግሞ ሳውዲ ዩራኒየም ማበልጸግ ከጀመረች እስራኤል ዝም ትላለች ወይ የሚለውን እንኳን አሁን ለአሜሪካ ስትል ብትስማማም የወደፊት የአረብ ሀገር ኒውክሌር ጥቃት ግን ማየት አያስፈልግም። ቱርክ እና ግብጽ እነሱም የራሳቸውን የኒውክሌር ፕሮግራም መጀመራቸውም ጥያቄ ማቅረባቸው አይቀርም። ይህ ማለት በዓለም ላይ እጅግ የጠበበውንና ዓለምን የነዳጅ የሚያቀርበውን በመካከለኛው ምስራቅ በኒውክሌር ቦምብም ይሞላል ማለት ነው። እንዴት ትንሽ ስህተት ቀጠናውን ወደ አመድነትም ይቀይረዋል። አሜሪካ ሰላማዊ ብራ የፈረመችው ስምምነት ሳውዲ አረቢያ የኒውክሌር ቦምብ ለመስራትም የሚያስችላትን ቁልፍም አስረክባታለች። ሳውዲ የለኮሰችው እሳት ኢራንን የበለጠ እንድትተማመንና ቦምብን በፍጥነት እንድትሰራ ሊገፋፋት ይችላል የሚሉም አሉ። የባህረ ሰላጤው ሀገራት እንደ ዩኤ ያሉትን ለምን ለሳውዲ ተፈቅዶ ለእኛስ ይከለከላል የሚል መከፋፈልም ይፈጥራል ተብሏል። የዓለም ኃይል አቅርቦት ኦይል ሰፕሊመንት በኒውክሌር የጦር ስጋት ስርም ይጥለዋል። ሳውዲ በራዕይዋ 2030 ሀገሯን ለማዘመን እየሰራች ቢሆንም ይህ የኒውክሌር ጨዋታ ግን ሀገሪቷን ወደ አላስፈላጊ የጦር ቀጠና ሊያስገባት ይችላል። የጂኦፖለቲካ ትኩሳቱ ገና አልበረደም። ይልቁንም አሁንም የፈላውን ሳውዲ አረቢያን ኢራንን ለመከላከል ኒውክሌር ቦምብ ትሰራለች ተብሎም ይታሰባል። እናንተስ ኮመንታችሁን እንድታጋሩን እየጠየቅን ቪዲዮን ከወደዳችሁት ላይክ፣ ለቻናላችን አዲስ ሆናችሁ ሰብስክራይብ እንድታደርጉ እየጋበዝን ዝግጅታችንን በዚሁ እናበቃለን።